የትግራይ ጊዜያዊ አስተዳደር በበጀት መዘግየት ምክንያት በህዝብ አገልግሎት ላይ እክል በመፈጠር ምክንያት ሰላም እየተዳከመ መምጣቱን አሳሰበም። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ የፌዴራል በጀት መዘግየት አስተዳደሩ ለመንግስት ሰራተኞች ክፍያ መክፈልና መሰረታዊ አገልግሎቶችን ማስቀጠል እንዳይችል እክል መፍጠሩን ገልጸው ይህም ከፕሪቶሪያው ሰላም በኋላ ያለውን የክልሉ ሰላም እንዲዳከም እየተደረገ መሆኑን ገልጿል። የጊዜያዊ አስተዳደሩ ፕሬዝዳንት ታደሰ ወረደ ትላንትና እሁድ ዕለት በአክሱም ጽዮን ክብረ በዓል በሚከበርበት ወቅት በተካሄደ ህዝባዊ ሰላም ላይ ንግግር ባደረጉበት ወቅት አስተዳደሩ ወደ ጦርነት ዳግም ላለመመለስ ከፍተኛ ጥረት እያደረገ በሚገኝበት ወቅት የፌዴራል በጀት ዝውውር መዘግየት የነበረውን ጫና እንዳባባሰው ገልጿል። ባለፉት 2 ወራት የበጀት ድጎማ ለትግራይ ክልል እንዳልተላከ የገለጹ ፕሬዝዳንቱም ይህም የበጀት መቆራረጥ የጊዜያዊ አስተዳደሩ ስራ አፈጻጸምና በሺዎች የሚቆጠሩ ደሞዝተኛ ሰራተኞችን ኑሮ እያናጋ መሆኑን አስገንዝበዋል። ትግራይ ውስጥ ችግሮቿን በሰላማዊ መንገድ ከመፍታት ውጪ ሌላ አማራጭ እንደሌለ ገልጸው ይህም የፋይናንስ እገዳዎች መባባስ የህዝቡን ስጋት ሊያባብሰው እንደሚችል አሳስበዋል። ፕሬዝዳንት ታደሰ ወረደ ጫናው በደሞዝ አለመከፈል ብቻ የተወሰነ እንደሆነ ገልጸው የገንዘብ ፍሰት እጥረት መባባሱን በባንኮች ገንዘብ ማምጣት ነዋሪዎች የራሳቸውን ገንዘብ እንዳያወጡ ወይም እንዳይጠቀሙ መከልከላቸውን አክለዋል። የትግራይ ጊዜያዊ አስተዳደር ያለውን ሰላም ለመጠቀም የሚያደርገውን ጥረት እንደሚያጠናክር ገልጸው ይሁን እንጂ አስተማማኝ የሆነ ዘላቂ ሰላምን ለማረጋገጥ የፌዴራል ድጋፍ እንደሚያስፈልግ አስተምረውበታል። ባለፈው ሳምንት የትግራይ ጊዜያዊ አስተዳደር አዲሱን የፌዴራል የመንግስት ሰራተኞች የደሞዝ ማስተካከያ በሙሉ ለመተግበር እንደማይችል ማስታወቁ ይታወሳል። ለዚህ ምክንያቱ የደሞዝ ክፍያን ለመሸፈን የሚያስፈልገው በጀት የሌለ መሆኑን በመጥቀስ ከፍተኛ የሆነ የበጀት እጥረት እንዳጋጠመው ገልጿል። የትግራይ ክልል ፕላን ኮሚሽነር ሃንሳ ተክላይ በበኩላቸው ከጦርነት በኋላ ባለው የክልሉ ሁኔታ ምክንያት ከፌዴራል መንግስት ተጨማሪ የፋይናንስ ድጋፍ እንዲደረግ ጥሪ አቅርበዋል። በተመሳሳይ ዘላቂ መረጋጋትን የሚያረጋግጠው የትግራይ የውስጥ የገቢ ምንጭን በማጠናከር ላይ እንደሆነ አጽንኦት ሰጥቷል። የትግራይ ጊዜያዊ አስተዳደር ከበጀት መቋረጥ ባሻገር በተለያዩ ዘርፎች የቆየና ከፍተኛ የሆነ ያልተከፈለ የደሞዝ ዕዳ ችግርም ገጥሞታል። ለአብነትም በተያዘው ዓመት በመስከረም ወር መጀመሪያ ላይ ጊዜያዊ አስተዳደር ምክትል ኃላፊ የሆኑት አቶ አማኑኤል አሰፋ ለመንግስት ሰራተኞች፣ መምህራን፣ ለጤና ባለሙያዎችና ለክልሉ ጸጥታ ኃይሎችም ውዝፍ ዕዳ ለመክፈል ከ20 ቢሊዮን ብር በላይ እንደሚያስፈልገው ገልጿል። ይህም ከክልሉ ካለው በጀት አንጻር እጅግ የላቀ ነው ብለዋል። እንደ እርሳቸው ገለጻ ከሆነ የነዚህ የቆየ ዕዳዎች ክምችት መንስኤዎች በጦርነቱ ወቅት የደረሰውን የፋይናንስ ውድቀትና ከጦርነት በኋላ ያለውን አዝጋሚ የሆነ የኢኮኖሚ ግምገማ ውጤት መሆኑን ገልጿል። ሱዳንና ኤርትራ ግንኙነታቸውን ለማጠናከርና የፖለቲካ እንዲሁም የጸጥታ ትብብራቸውን ለማጎልበት ላይ ያተኮረ ውይይት አካሄዱም። ሱዳን ሉዓላዊ ምክር ቤት ሊቀመንበር አብዱል ፈታህ አልቡርሃን ቅዳሜ ዕለት በምስራቃዊቷ የፖርት ሱዳን ከተማ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር ተገናኝተው በሁለቱ ሀገራት መካከል የሁለትዮሽ ግንኙነትን ለማጠናከር እንዲሁም የፖለቲካና የጸጥታ ትብብርን ለማሳደግ በሚቻላቸው መንገድ ላይ ተወያይተዋል። መሪዎቹ በውይይታቸው ለቀጠናዊ ጉዳዮችና አካባቢያዊ መረጋጋትን ለመደገፍ በሚቻላቸው መንገዶች ላይ ሀሳብ ከመለዋወጣቸው በተጨማሪ የጸጥታ፣ የኢኮኖሚና የንግድ ግንኙነትን ጨምሮ በተለያዩ ዘርፎች ትብብርን ለማጠናከር ላይ ትኩረት ማድረጋቸውን የሱዳን ዜና ወኪል ሱና ዘግቧል። ሁለቱ መሪዎች በሱዳን ጦር እና በፈጥኖ ደራሽ ኃይሉ መካከል ባለው ቀጣይ ጦርነት ሳቢያ በሱዳን ያለውም የቅርብ ጊዜ ሁኔታ የገመገመው ሲሆን ሰላምና አካባቢ ደህንነትን ለማምጣት በሚረዱ መንገዶች ዙሪያ መወያየታቸውን ዘግቧል። በዚሁም ወቅት አልቡርሃን ሱዳን ከኤርትራ ጋር ያላትን ስትራቴጂያዊ ግንኙነት ለማሳደግና ያላትን ቁርጠኝነትም አጽንኦትም ሰጥተው አስመራ የሱዳንን አንድነት ለማረጋጋት አስመልክቶ የምታደርገውን ድጋፍ አጠናክራ እንደምትቀጥልም አድናቆታቸውን ችረዋል። አክለውም መንግስታቸው በሁለቱ ዘርፎች በኤርትራና ከሀገሪቷ ጋር ትብብር ለመቀጠል ቁርጠኛ መሆናቸውን አጽንኦት ሰጥተው ተናግረዋል። አልቡርሃን በተጨማሪ የሁለቱ ህዝቦች ጥቅም የሚያስጠብቅና ለቀጠናዊ ደህንነት የሚያጠናክር የላቀ ትብብር እንደሚኖራቸውም ያላቸውን ተስፋ ገልጸዋል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራሙ ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታም